ዳንኤላ ካርተር የተባለችው ይቺ ሴት በመንገድ ላይ እየሄደች የ21 ዓመቱ ሉካስ በምትመለከቱት መንገድ ዝርፊያን ይጀምራል። እሷም ራሷን በመከላከል ሂደት በከባድ ምት ታጣድፈዋለች። ይቺ ሴት ከዚህ ቀደም ስፖርተኛና ራስን የመከላከል ጥበብ ያላት ናት። ተመልከቱ እንዴት አይነት ምት እንደፈጸመችበት። ከዚህ ምት በኋላ ግን ከባድ ጉዳት ይደርስበታል። የግራ አይኑን ሙሉ ለሙሉ ያጣል። ምቱ በጣም ከባድ ነበረ። ለሆስፒታል በቀናት እንዲያሳልፍ ይሆናል። አይኑን ካጣ በኋላ ግን በቤተሰቦቹ ዘንድ ካሳም እንድትከፍል ይጠየቃል። የ21 ዓመቱ ሉካስ የግራ አይኑን ሙሉ ለሙሉ አጥቷል። ስለዚህ ይቺ ሴት እስከ 2 ሚሊዮን የአሜሪካን ዶላር የሚጠጋም ካሳ እንድትከፍል በፍርድ ቤት ይጠየቃል። ፍርድ ቤቱን ጉዳዩን ሲያከራክር ቆይቶም ይህንን ካሳ መክፈል የለባትም፣ ራሷን የመከላከል ሂደት ነው የፈጸመችው በማለት ነፃ ያደርጋታል። በአሜሪካውያኑ ዘንድ ግን ታሪኩ ከተሰማ በኋላ መከራከሪያ ሆኗል። ራስን ከመከላከል ያለፈ ነው፣ አይኑ እስኪጠፋ ድረስ እርምጃ ወስዳበታለች እና የሕክምና ወጪውን ልትሸፍንለት ይገባል የሚሉ በርካቶች ድምፅ እየተሰሙ ይገኛል። እናንተ በዚህ ጉዳይ ላይ ከፍርድ ቤቱ ውጪ ምን አይነት ሀሳብ ይሰማችኋል?